እናንተ ብዙ ናችሁ። እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ሆነን አንድ ልብና አንድ መንፈስ ኖሮን ይሄ ዘመን ያልፋል ብዬ አምናለሁ። ይሄ ዘመን ያልፋል። ማንም ሰው ከሞት የሚቀር ማንም የለም። ሁላችንም ተራችንን ነው የምንጠብቀው። ያገዳደላቸው ሁኔታ ያልጠበቁት መከራና ስቃይ አሳዝኖን ለምን ሰው በማንነቱ ይሞታል ብለን አንበተን አልቅሰን ዛሬ ሻማ አብርተን ጸልየን በረከታቸው ይደርብን። ነፍስ ይማር አይደለም በረከታቸው ይደርብን ነው። ይመሩን ዘንድ መስቀል የጨበጡት ሞትን ፈርተው እድሜያቸውን ለማርዘም ብለው ሞተዋል ወገኖቻችን ብለው ለመናገር አፈሩ። እኛ የተዋህዶ ልጆች ነገ እንሙት ዛሬ እንሙት አናውቀውም። በዚህ ጊዜ ግን እውነትን ተናግረን ግን እናልፋለን። የእነዚህን የደጋግ ንጹሃን ኢነሰንት ፒፕል በእውነት በረከታቸው ይደርብን። ለቤተሰባቸው መጽናናትን ያድልልን። የቆሰሉትን ቁስለኞች የምናመልከው ደጉ ሳምራዊ በቆሰለው ቁስል ላይ ዘይት አፍስሶ መፈወስ የሚቻለው ጌታ አባት እግዚአብሔር ቁስላቸውን ያድርቅልን። እስኪ አሜን በል። አሜን። ይገሙታል እንዴ? አሜን። እግዚአብሔር ሁላችንን የሚጠብቀን ሀገራችን ኢትዮጵያ ሰላም ያርግልን። አሜን። ይህ ደም እንደፈሰሰ እየፈሰሰ እንዳለ አይቀጥልም።